500 ካሬ ላይ ተንጣለለ ሰፊ ቪላ ይዤላችሁ መጥቻለሁ። በአያት አካባቢ ነው የሚገኘው። እንደምታዩት ሰፋ ያለ ግሪን ኤሪያ አለው። ከዛ በተጨማሪም በርካታ መኪና ፓርክ ማድረግ ይቻላል። ውስጡን እያንዳንዱን አስጎበኛችኋለሁ። አያት አካባቢ ነው የሚገኘው። ዋጋው ደግሞ 45 ሚሊዮን ብር ይባላል። ወደ ውስጥ እንደገባን መጀመሪያ የምናገኘው ሳሎን ነው። የራሱ የሆነ ኦፕን ኪችን አለው። ስለዚህ ጋር ደግሞ ማስተር ቤድሩም አለ። ይሄ መኝታ ቤቱ ብቻ ነው። ወደ ውስጥ ደግሞ መልበሻ ክፍል ለብቻ እንዲሁም ደግሞ መታጠቢያ ክፍል ለብቻ አለው። ይሄ መልበሻ ክፍሉ እንደምታዩት ሰፊ ረዘም ያለ ቁምሳጥን ተገጥሞለታል። ይህንን ይመስላል ማስተር ቤድሩሙ። ይሄኛው መታጠቢያው ክፍሉ ነው። ዋና ቤቱ ላይ ወደ 4 መኝታ ክፍል አለ። ሳሎኑን አየን፣ ማስተር ቤድሩሙን አየን። እዚህ ጋር ተጨማሪ መኝታ ክፍሎችን እናያለን። እዚህ ጋር አንደኛው መኝታ ክፍል ይሄን ይመስላል። የራሱ የሆነ ቁምሳጥን አለው። እዚህ ጋርም ሌላ ተጨማሪ መኝታ ክፍል አለ። ሰፋፊ ናቸው መኝታ ክፍሎቹ። 500 ካሬ በአያት አካባቢ ዋጋው 45 ሚሊዮን ብር ነው። ባንክ 10 ሚሊዮን ብር አለበት ብድር። ካሽ 35 ሚሊዮን ብር ከፍላችሁ ይህንን ቤት የራሳችሁ ማድረግ ትችላላችሁ። አጠቃላይ 45 ሚሊዮን ነው ዋጋው። 500 ካሬ ቆንጆ ቪላ። እዚህ ጋር ደግሞ ትራዲሽናል ኪችን እናገኛለን። ከዛ በተጨማሪም እዚህ በውጭ በኩል የጠበቃ ቤት ጨምሮ የሰራተኛ መኝታ ክፍል አለ። ለዛሬ ነበር ይዤላችሁ የመጣሁት። በሚቀጥለው እስከምንገናኝ ቻው።